ሰላም እንዴት ናችሁ? ዛሬ እስኪ በአዲስ ስራ መጥቻለሁ። እንደዚህ አይነት ቼሪ አበባ እንዴት እንደሚሰራ እናያለን። የሚያስፈልጉን ነገሮች መቀስ፣ ሽቦ፣ ገበር ጨርቅ እና ሻማ ያስፈልገናል። እዚህ ጋር እንደምታዩት በምንፈልገው መልክ እንቆርጠዋለን ገበር ጨርቁን። ከዛ 4x4 እንዲሆንልን አድርገን 4x4 እንዲሆንልን 4 ቦታ እናጥፈዋለን። 4 ቦታ ካጠፍነው በኋላ እንደዚህ በምታዩት መልክ የአበባ ቅርጽ እንዲሰጠን አድርገን እንቆርጠዋለን፣ እናሽከረክረዋለን ጨርቁን ይዘን ማለት ነው። እንደዚህ በምታዩት መልክ እንደዚህ አድርገን እንቆርጠዋለን። ከዛ ደግሞ መልሰን እንገለብጠውና በዛኛው ሳይድ መልሰን የቅድሙን አይነት ቅርጽ አድርገን እንቆርጠዋለን ማለት ነው። እንደዚህ አድርገን ከጨረስን በኋላ የአበባ ቅርጽ ይሰጠናል ማለት ነው። እንደምትመለከቱት ማለት ነው። በመቀጠል ሻማችንን እንለኩስና የአበባ ቅርጹን እናስይዛለን ማለት ነው። ሻማችንን እንደዚህ ከለኮስን በኋላ አበባውን እንደዚህ ቅርጽ እንሰጠዋለን። ቅርጽ እናወጣለትና እንደዚህ ካወጣንለት በኋላ በአለን ሽቦ ደግሞ ቀዳዳ እንሰራለታለን ማለት ነው። እዚህ ጋር እንደምታዩት እንበሳዋለን። ምክንያቱም ሽቦውን ስናስገባው ክፍት መሆን አለበት። እንደዚህ በምታዩት መልክ ሻማችንን እናጠፋለን ማለት ነው። በመቀጠል ስራችን የሚሆነው ሽቦውን ፕላስተር ላይ መለጠፍ ነው። ሽቦ ሲልቨር የምትመስለዋ ሽቦ ናት። ከዛ 2 ቦታ ነው በመቀስ እንቆርጠውና ፕላስተሩን፣ ምክንያቱም ወፍራም ስለሆነ ፕላስተሩን 2 ቦታ መጠቀም እንችላለን። ኮስት ይቀንስልናል። ለ2 መጠቀም እንችላለን፣ ለ1 መጠቀም የምንችለውን ማለት ነው። በዚህ በምታዩት መልኩ ከጫፍ ጀምረን እንጠቀልለዋለን፣ ወደታች ድረስ እንወርዳለን ማለት ነው። እንደዚህ በምታዩት መልኩ እያሽከረከርን ፕላስተሩን እንጠቀልላለን ማለት ነው። በዚህ መልኩ ፕላስተራችንን ሽቦ ላይ ጠቅልለን ጨርሰናል ማለት ነው። በመቀጠል ሊሆን የሚችለው ቅድም የቆረጥናቸው አበቦች ቅጠሎችን እንደዚህ ብዙ አቃጥለን እና መሃሉን ቀዳዳ አድርገንለት ከጨረስን በኋላ ዋና ስራችን የሚሆነው አበባውን መግጠም ነው ማለት ነው። እንደዚህ በዚህ መልኩ አበባውን ወደ ላይ እያስገባን እንሞላዋለን ማለት ነው። ይህ ቻናልን ሰብስክራይብ በማድረግ የተለያዩ ቪዲዮዎች ይደርሷችኋል። እንግዲህ በስተመጨረሻም እንደዚህ ይሆናል ማለት ነው። አመሰግናለሁ። ሰብስክራይብ